ሰላም ጤና ይስጥልኝ ሀገሬ ልጆች እንደምን አላችሁ? በዛሬው ትምህርታችን የምንመለከተው ኢምፐሬቲቭስ ኢን አፋን ኦሮሞ ከባለፈው ትምህርታችን የቀጠለ ነው። በዛሬው ትምህርት የምናየው prohibitive orders ኢን አፋን ኦሮሞ ነው። በባለፈው ትምህርታችን positive orders እና permissions እንዴት ፎርሙሌት እንደሚደረጉ አይተናል። ዛሬ prohibitive order በአፋን ኦሮሞ እንደሚመስል እናያለን። to formulate እንግዲህ prohibitive orders for a given አፋን ኦሮሞ root verb ጋዙ with respect to subject አፋን ኦሮሞ pronouns we follow the following guidance። እንግዲህ root verb ጋዙን እንወስዳለን፣ subject pronounዎቹን ሰባቱን እንወስዳለን። ለእነዚህ ሰባት subject pronouns prohibitive order formulate ለማድረግ ምን እናደርጋለን የሚለውን ነው ጋይድ የሚያደርገን ጋይዳንስ። እሱ ምንድነው? root verb ውስጥ ያሉትን last vowels we change them to ina I-N-A-A for isin በዛ መሰረት isin ሂን ጋዚና ይሆናል ማለት ነው። ሂን እንግዲህ ያው prohibitive ስለሆነ ያው ኔጌሽን ነው prohibition። ሂን prefix እናደርጋለን። ሂን እንግዲህ a negative አፋን ኦሮሞ word that we use for the negation of all actions across all tenses ብለን እንደተነጋገርነው in the negation section ማለት ነው። ለቀሪዎቹ pronouns ከኢሲን ውጭ ላሉት ደግሞ we change to in just in ማለት ነው። እና እንግዲህ እነዚህን ፕሮናውኖች ቢ ብለን እንወክላቸዋለን። ቢ ሂንጋዚን ይሆናል ማለት ነው። ኢሲን ሂንጋዚና ቢ ሂንጋዚን። ይሄ እንግዲህ prohibitive order ኢን አፋን ኦሮሞ ፎርሙሌት የምናደርግበት ፎርሙላ ነው። where ቢ ስንል ምን ማለታችን ነው? አኒ፣ ኑቲ፣ አቲ፣ ኢሳን፣ ኢኒ፣ ኢሸን የሚለው ነው። ቢ stands for ቢራ ወይም ቢሮ ማለት ነው። በአፋን ኦሮሞ ቢራ ወይም ቢሮ፣ ሌላ ወይም አዘር የሚለው ነው የሚወክለው ቢ ያልነው ለዛ ነው። እንግዲህ if the last consonant is ch ጋዙ የሚለው ውስጥ ማለት ነው። if z equals ch change ch to t except for the verbs ጎቹ and ጀቹ። በዚህ መሰረት ችን ወደ ቲን ቀይረውና ለኢሲን ያው ላስት ቫውሉ በተመሳሳይ ነው። ለኢሲን ወደ ኢና፣ ለሌሎቹ ወደ ኢን ይቀየራል። ላስት ቫውሉ ch ሲሆን ግን ችን ኮንሶናንቱን ወደ ቲን ቀይረዋለን። ኢሲን ሂንጋቲና ይሆናል ማለት ነው። ለሌሎቹ ደግሞ ቢ ሂንጋቲን ይሆናል ማለት ነው። ፎር ጎቹ ኤንድ ጀቹ፣ ጎቹ ማድረግ ጀቹ ማለት ነው ትርጉማቸው። we change ch to a እንግዲህ ላስ ኮንሶናንቱ ch ሲሆን ለሌሎቹ ሁሉም ግሶች ችን ወደ ቲ እንቀይራለን ነበር ያልነው። ለጀቹና ለጎቹ ግን ወደ ቲ ሳይሆን ወደ አ እንቀይራለን ማለት ነው። በዛ መሰረት ጎቹ ከዛ ውጪ ለኢሲን ኢና ወደ ኢና እንቀይራለን፣ ለሌሎቹ ደግሞ ወደ ኢን እንቀይራለን። ስለዚህ ጎቹ የሚለውን prohibitive order ስንሰጥ ኢሲን ሂንጎዲና እናንተ አታድርጉ፣ ሂንጎዲና አታድርጉ። ለሌሎቹ ደግሞ ቢ ሂንጎዲን፣ ቢ እንግዲህ አኔ ሂንጎዲን እኔ አላድርግ ማለት ነው። ኑቲ ሂንጎዲን እኛ አናድርግ። ኢሳን ሂንጎዲን እነሱ አያድርጉ። ኢኒ ሂንጎዲን እሱ አያድርግ። ኢሼን ሂንጎዲን እሷ አታድርግ ይሆናል ማለት ነው። ቢን በስድስቱ ፕሮናውንስ ከኢሲን ውጭ ባሉት ፕሮናውንስ እንተካው ማለት ነው። ለጀቹም በተመሳሳይ ነው። ኢሲን ኢንጀዲና፣ ቢ ኢንጀዲን ይሆናል ማለት ነው። እንግዲህ ሲኤችን ወደ ቲ ሳይሆን ወደ ጣ እንቀይራለን ማለት ነው። ኢቭን ዞ ላስ ኮንሶናንታቸው ሲኤች ቢሆን then prefix into the verb as already shown in the formula above already ይሄንን ከቨርቡ በፊት ከፕሮናውን በኋላ ፕሪፊክስ አድርገን አይተነዋል። አሁን በምሳሌ እናያለን። እቺን ሰንጠረዥ ተመልከቷት እንዴት ህይወት እንደምታቀል። እንግዲህ እቺን ሰንጠረዥ በመጠቀም ፎርሙሌት ያደረግነውን ፎርሙላ አፕላይ የምታደርጉባት ነች ማለት ነው። ቢኤም በሚለው ስር እንግዲህ ቢኤም በመቃ ማለት ነው። አኒ፣ ኑቲ፣ አቲ፣ ኢሳን፣ ኢኒ፣ ኢሼን፣ ኢሲን
ያው እንግዲህ በቋንቋ ፓተርን ለሚባለው ዩዥዋሊ ለምንጠቀመው ነገር ሲነገር ዩዥዋሊ ለማንጠቀማቸው ነገሮችም ፕራክቲካሊ ባንለውም ግን ግራማቲካሊ ትክክል እንደሆነ ለማሳየት ነው እንጂ ዛሬ ምን ነጋገረው ውስጥ most of the time የምንጠቀመው ለአቲና ለኢሲን እንግዲህ አንተ አታድርግ አንቺ አታድርጊ እናንተ አታድርጉ እርሶ አያድርጉ ይሄን ነው እመነረው ግን እኔ አላድርግም ይባላል እኛ አናድርግም ይባላል እነሱ አያድርጉም ይባላል እሱ አያድርግም ይባላል እሱ አታድርግም ይባላል ግን የአቲንና የኢሲንን ያክል ተደጋግሞ አንሰማው ማለት ነው ያም ሆነ ይህ እንግዲህ በዚህ ምሳሌ ፕሮናውኖቹ ቤም ወይም በመቃሌ ከሱር እንመለከታለን ሂን ጋዚን ለሌሎቹ ፕሮናውኖች በሙሉ ከኢሲን ውጪ ላለው ለኢሲን ደግሞ ሂን ጋዚና ብለን ፎርሙሌት አድርገናል በዛ መሰረት ጀቁ የሚለውን ግስ እንወስዳለን ጀቁ መረበሽ ነው እንግዲህ ላስት ኮንሶናንቱ ቃ ወይም ኪው ነው ሲኤች አይደለም ስለዚህ ምንድነው እናደርገው ቀጥታ we prefix the negative word in prior to the verb አደረግን በፐርፕል ባክግራውንድ በቀይ ተጽፎ የምትመለከቱት እሱ ነው ከዛ በኋላ we change the last vowels of the root verb ጀቁ to in for all pronouns except ኢሲን ማለት ነው ስለዚህ ጀቁ ጀቂን ይሆናል ማለት ነው ይሄን ጀቂን ሲሆን እንግዲህ ትርጉም በሚለው ስር ተቀምጦላችኋል ለአኒ ሲሆን አኒን ጀቂን እኔ አልረብሽ ለኑቲ ሲሆን ኑቲን ጀቂን እኛን ረብሽ ለአቲ ሲሆን አቲን ጀቂን አንተ አትረብሽ አንቺ አትረብሺ ዶንት ዲስተርብ ማለት ነው ዶንት ዲስተርብ የሚለው ኦርደር ነው ኢኒን ጀቂን እሱ አይረብሽ እሺን ኢንጀቂን እሷ አትረብሽ ማለት ነው እንዴ ለኢስን ደግሞ ምን ብለናል we change u to ina ባለው መሰረት ኢሲን ኢንጀቂና እናንተ አትረብሹ ይሆናል ማለት ነው ምሳሌ 2 እንመልከት ምሳሌ 2 ጋፈቹ መጠየቅ to ask ማለት ነው እንግዲህ ይሄኛው ደግሞ ቅድም ላስት ኮንሶናንቱ ሲኤች ያልሆነ ጀቁን አይተናል አሁን ደግሞ ላስት ኮንሶናንቱ ሲኤች ሲሆን ሲኤችን ወደ ቲ እንቀይራለን ከዛ በኋላ ለኢሲን ላስት ኮንሶናንት ቫውሉን ወደ ኢና እንቀይራለን ለሌሎቹ ወደ ኢን እንቀይራለን እንዴን ሂንን ፕሪፊክስ እናደርጋለን በምሳሌ እንመልከተው አኒ ሂንጋፈቲን እኔ አልጠይቅ ምንድነው ያደረግነው ሲኤችን ወደ ቲ ቀይርነው ሂንጋፈቲን ቲ የምትለዋ ከሲኤች ተቀይራ የመጣች ነች ሁን ደግሞ ወደ አይኤን ወደ ኢን እንቀይረዋለን አኒ ሂንጋፈቲን እኔ አልጠይቅ ኑቲ ሂንጋፈቲን እኛ አንጠይቅ ይቅርብን ኢሳኒ ሂንጋፈቲን እነሱ አይጠይቁ ተመሳሳይ ነው ለሁሉም ለአኒም ለኢሲንም ለኑቲም ሂንጋፈቲን ነገሩ ቴብሉ የሚያሳየን እሱ ነው በቅድም ጀቁ በሚለው ውስጥ ማለት ነው አቲ ሂንጋፈቲን አንተ አትጠይቅ አንቺ አትጠይቂ ኢሲን ሂንጋፈቲና እናንተ አትጠይቁ እርሰው አይጠይቁም ይሆናል እርሰው አይጠይቁም ለማለት ኢሲን ሂንጋፈቲና ነው ምንለው ኢኒ ሂንጋፈቲን እሱ አይጠይቅ ኢሼን ሂንጋፈቲን እሷ አትጠይቅ ይሆናል ማለት ነው ተጨማሪ ምሳሌ እነዚህ ደግሞ በአረፍተ ነገር ውስጥ ነምኒ ሂንሚደሚን ሰው አይጎዳ ኢኒ ማለት ነው እንግዲህ ሰው ኢኒ በሚለው ብንለከው ሚደሙ እንግዲህ ሚዱ መጉዳት ነው ሚደሙ ሲሆን መጎዳት ይሆናል ሂንሚደሚን ሲሆን አይጎዳ ማለት ነው ነምኒ ሂንሚደሚ ሰው አይጎዳ ቀሊነማ ሂንቤለኢን የሰው ልጅ አይራብ የሆነታ አይራብ እንግዲህ ቤለኡ መራብ ነው ሂንቤለኢን አይራብ እንግዲህ ያደረግነው ላስት ቫውሉ ኡ ነው እንግዲህ ከኡ በፊት ያለው
መለቶ ሁዳ ነው እሱ እንዳለ እንደ ኮንሶናንት እንወስደዋለን እንደ ላስት ኮንሶናንት እንወስደዋለን እንዴን ከሱ ላይ ለሁሉም ወደ ኢን እንቀይረዋለን ኡን ለኢሲን ደግሞ ወደ ኢና እንቀይራለን ባለው መሰረት ማለት ነው አሊናማ ኢልሚናማ ሂን ቤለኢን የሰው ልጅ አይራ ኢልሚናማ ሂን ኤቦቲን የሰው ልጅ አይጠማ ኤቦቹ መጥማት ነው መጥማት ጥም ማለት ነው የሚጨርሰው ሲኤች ብሎ ነው ሲኤችን ወደ ምን እንቀይራለን ወደ ቲ እንቀይራለን ስለዚህ ሂን ኤቦቲን አይጠሙ ማለት ነው አሊናማ ሂን ዱኢን የሰው ልጅ አይሞት እንግዲህ ዱኡ መሞት ነው መለቶ ሁዳ አለው መጨረሻ ላይ ከሱ በፊት ኡ ነበሩ ደብል ዩዝ እነሱን ወደ ኢን ቀየር ነው አሊናማ ኢኒ በሚለው ነው በፕሮናውን ሊተካ የሚችለው አሊናማ ሂን ዱኢን የሰው ልጅ አይሞት አቲ ነማ ኢንቱፋቲ አንተ ሰው አትናቅ ነማ ኢንቱፋቲ ቱፈቹ መናቅ ነው ስለዚህ ላስ ኮንሶናንቱ ሲኤች ስለሆነ ሲኤችን ወደ ቲ እንቀይራለን ከዛ በኋላ ለሁሉም ፕሮናውኖች ላስት ባሉን ኡን ወደ ኢን እንቀይራለን ለኢስን ደግሞ ወደ ኢና እንቀይራለን እዚህ ጋር ያለን አቲ ነው አቲ ኢንቱፋቲ አንተ አትናቅ ምን ሰው ነማ ኢንቱፋቲ ይሆናል ማለት ነው ነምኒ ቶኮ ኬሰይንሴኒ አንድ ሰው ወደ ውስጥ አይግባ ነምኒ ቶኮ ኬሳ ኢንሴኒ እንግዲህ አምስተኛው አረፍተ ነገር ውስጥ ናማ ተሳቢ ኦብጀክት ነው ስለዚህ እንዳለ ቅርጹን ተመለከታላችሁ ግን ነምኒ ሰው ማለት ነው በአምስትም በስድስትም ውስጥ ያሉት ነምኒም ሰው ማለት ነው ግን ስድስተኛው ቁጥር ላይ የምትመለከቱት ነምኒ ሰብጀክት ስለሆነ ሰብጀክት ኢንዲኬተር ኒ ስለተጨመረለት ነምኒ ሆኖ ነው እንጂ ያው ነምኒም ነማም ሰው ማለት ነው ግን ነምኒ ሰብጀክት ፎርም ነው ማለት ነው ነምኒ ቶኮ ኬሳ ኢንሴኒ ሴኑ መግባት ነው ላስት ኮንሶናንቱ ኤን ነው ሁለቱ ቫውሎች ደብል ዩስ ወደ ኢን ቀይረናል ነምኒ ቶኮ ኢኒ በሚለው ፕሮናውን ሊተካ ስለሚችል ማለት ነው ኢኒ ኢንሴኒን አይግባ ማለት ነው ኢንሴኒን አይግባ ነምኒ ቶኮ ኬሳ ኢንሴኒን አንድ ሰው ወደ ውስጥ አይግባ ይሆናል ማለት ነው ሌላ ምሳሌ አቲ ሆማ ሂንጎዲ አንተ ምንም አታድርግ አንቺ ምንም አታድርጊ እንግዲህ በዚህ ግስ ውስጥ ግሱ ጎቹ ነው ሂንጎዲ ዋይኮ ሆማ ሂንጀዲና ስለኔ ምንም አትበሉ ሆማ ሂንጀዲና ሆማ ማለት ምንም ማለት ነው ሆማ ምንም ማለት ነው ዋኤ ስለ ማለት ነው ዋይኮ ስለኔ አቲ ሆማ ሂንደገይ አንተ ምንም አትስማ ሂንደገይ ግሱ ዳገው ነው መስማት ስለዚህ ሂንደገይ አቲ ሂንደገይ አትስማ ኢሲን ዋን ሃማ ሂኖጀቲና መጥፎ ነገር አትስሩ ዋን ሃማ ሂኖጀቲና ዋን ነገር ማለት ነው ሃማ መጥፎ ማለት ነው ዋን ሃማ መጥፎ ነገር ሂኖጀቲና አትስሩ ኢሲን ወጀቲና ወጀቹ ነው ግሱ እንግዲህ መስራት ማለት ነው ሂኖጀቲና የሆነ አትስሩ አቲ ኢጆሌኬ ሂንቀነንሲሲ ኢጆሌኬ ሂንቀነንሲሲ ልጆችሽን አታሞላቂ ቀነንሲሱ ማሞላቀቅ ማቅበጥ ልትሉ ትችላላችሁ ኢጆሌ ልጆች ማለት ነው ኢጆሌኬ ልጆችሽ ወይም ልጆችህ ማለት ይሆናል አቲ ኢጆሌኬ ሂንቀነንሲሲ ልጆችን አታሞላቂ ቀነንሲሱ ለአቲ ነው እንግዲህ የምንወስደው ኡን ወደ ኢን እንቀይረዋለን ላስት ኮንሶናንቱ ኤስ ስለሆነ ማኒፑሌት አናደርገውም አቲ ኢጆሌኬ ሂንቀነንሲሲን ልጆችን አታሞላቂ ልጆችን አታሞላቅ ይሆናል ማለት ነው